ሰላም እንዴት ናችሁ? በዛሬው ክላስ በኢንተርፕረነርሺፕ ኮርስ መጥቻለሁ። እንግዲህ ይህ ቪዲዮ ትምህርት ሚኒስቴር ካዘጋጀው ኮርስ አውትላይን ነው ያዘጋጀሁት። ስለዚህ ምንም የሚዘለል ፖርሽን አይኖርም ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። ኢንትሮዳክሽን ፓርት አለ። ያው ኢንትሮዳክሽን ፓርት እንደምናውቀው ጠቅለል ያለ ሀሳብን ይዟል እና ከኢንተርፕረነር ከሚለው ወርድ ጋራ ተያያዥነት ያላቸው ኪ ወርዶችን አብረን እናያለን። በትኩረት ተከታተሉኝ። The word entrepreneur originated from the French word entrepreneur, meaning an individual commissioned to undertake a particular commercial project. ስራ ፈጣሪ ወይም ኢንተርፕረነር የሚለው ቃል የመጣው ኢንተርፕረነር ከሚለው የፈረንሳይኛ ቃል ሲሆን አንድን የተወሰነ የንግድ ፕሮጀክት እንዲያከናውን የተመደበ ግለሰብ ማለት ነው። ከዚሁ ጋር ተያይዘው ያሉ ኪ ኮንሰፕቶች አሉ። እነሱም ከኢንተርፕረነር ጋር ተያያዥነት ያላቸው ስለሆኑ እነዚህ ማየትና መያዝ አለብን። ኢንተርፕረነርሺፕ ኤንድ ኢንተርፕረኒያል ምንድነው? ኢንተርፕረነርሺፕ ኢንተርፕረነርሺፕ ኢዝ ዲፋይንድ አዝ ዘ ፕሮሰስ ዋት ዘ ኢንተርፕረነር ዳዝ። ኢንተርፕረነርሺፕ የሚለው ስራ ፈጣሪው የሚሰራውን የስራ ሂደት የሚገልጽልን ነው። ወይም በሌላ አማርኛ ፕሮሰስ ኢንተርፕረነር አለ ስራ ፈጣሪው ያ ሰው የሚሰራውን ስራ የዛን ስራ ሂደት ምን ብለን እንጠራዋለን? ኢንተርፕረነርሺፕ ብለን እንጠራዋለን። ሶስተኛው ምንድነው? ኢንተርፕረኒያል ኢንተርፕረኒያል ኢዝ አን አድጀክቲቭ ዲስክራይቢንግ ዘ ኢንተርፕረነር አንደርቴክስ ሂ ኦር ሺ ዳዝ። ኢንተርፕረኒያል ደግሞ በሌላ አማርኛ እንደ አድጀክቲቭ ነው። ለማን ነው አድጀክቲቭነቱ? በእንግሊዝ እንደምናውቀው በእንግሊዝኛ ሳብጀክት እንደምናውቀው አንድ ወርድ ወይም አንድ ዋና ቨርብ የዛ ቨርብ አድጀክቲቭ ነው ለመባል ያንን ቨርብ ዲስክራይብ ማድረግ አለበት። እዚህ ላይም ኢንተርፕረነር እንደ ዋና ግስ ወይም ቨርብ ነው የምናየው። ኢንተርፕረኒያል ደግሞ እንደ ቅጽል ነው። ስለዚህ ኢንተርፕረነር ስራ ፈጣሪ ነው ካልን ኢንተርፕረኒያል ደግሞ ኢንተርፕረነሩ የሚሰራውን ስራ የሚገልጽልን ማለት ነው በአጭር አማርኛ። እዚህ ላይ ተያያዥነት ያላቸው ወርዶች ናቸው። ኢንተርፕረነር ያው ስራ ፈጣሪ ካልን ፐርሰን ነው የሚሆነው። ኢንተርፕረነርሺፕ ከሆነ ደግሞ ፕሮሰስ ነው ብያችኋለሁ። ኢንተርፕራይዝም አንድ ኪወርድ ነው። ኢንተርፕራይዝ ማለት ደግሞ ኢንተርፕረነሩ ምን ሰራ፣ ያን የሰራው ስራ አውትካሙ መጨረሻ ላይ የመጣው ሪዛልት ምንድነው የሚለው ኢንተርፕራይዝ ይገልጽልናል ማለት ነው። ሪሌትድ ኮንሰፕት ስለሆኑ እነዚህን መያዝ አለባችሁ። እንግዲህ ኢንትሮዳክሽን ፓርቱን በዚህ ከተመለከትን እስኪ ወደ ታሪካዊ አመጣጡ ልውሰዳችሁ። ኢን አንሸንት ፔሪድ ዘ ተርም ኢንተርፕረነር ሪፈርድ ቱ ኤ ፐርሰን ማኔጂንግ ላርጅ ኮሜርሻል ፕሮጀክትስ ዩዚንግ ፕሮቫይደድ ሪሶርስስ። በአንሸንት ታይም ሀብቶችን በመጠቀም ትላልቅ የንግድ ፕሮጀክቶችን የሚያስተዳድር ሰው ነበር ተብሎ የሚታሰበው። ሀብት የተሰጠው ሰው አለ። ያን ሀብቱን የተሰጠው ሰው ያን ሀብቱን ተጠቅሞ የንግድ ፕሮጀክቶችን የሚያስተዳድር ሰው ከሆነ አስተዳዳሪው ያነ ኢንተርፕረነር ይባል ነበር። በ17ኛው ሴንቸሪ ደግሞ ኢት ሪፈርድ ቱ ኢንዲቪጁዋልስ ሁ ሳይንድ ኮንትራክቹዋል አግሪመንት ዊዝ ዘ ገቨርንመንት ቱ ፕሮቫይድ ስፔሲፊክ ፕሮዳክትስ ኦር ሰርቪስስ አት ኤ ፊክስድ ፕራይስ ቤሪንግ ዘ ሪዛልቲንግ ፕሮፊት ኦር ሎዝ። ምንድነው የሚለን እዚህ ላይ? በ17ኛው ክፍለ ዘመን ከአንሸንት ታይም ለየት ያለ ነበረ። ምክንያቱም በተወሰነ ዋጋ የተወሰኑ ምርቶችን ወይም አገልግሎቶችን ለማቅረብ ከመንግስት ጋራ የውል ስምምነት የሚፈርም ግለሰብ ነበር እንደ ኢንተርፕረነር የሚታየው። እዚህ ላይ ምን አልኳችሁ? ከመንግስት ጋራ የውል ስምምነቶችን ይፈርማል በ17ኛው ሴንቸሪ። እነዚህ አሁን ለጥያቄ አመች ናቸው። ለጥያቄ አወጣጣው እነዚህ ፓርቶች ያመቻሉ። በ17ኛው ሴንቸሪ እንዴት ነበረ ብትባሉ ከመንግስት ጋራ ኮንትራክቹዋል አግሪመንት የሚፈርም ሰው ኢንተርፕረነር ተብሎ ይጠራ ነበረ እና በዚህም ያገኘውን ትርፍና ኪሳራ ራሱ ነበር የሚሸከመው። ምክንያቱም ከአተረፈም ትርፉ ለራሱ ነው፣ ከከሰረም ኪሳራው ለራሱ ነው ማለት ነው። ወደ 18ኛው ሴንቸሪ ስንመለስ ሪቻርድ ካንቲሎ developed the first theory defining an entrepreneur as
a risk taker. Example, merchants, farmers who buy at a known price and sell at unknown price. በ18ኛው ሴንቸሪ ሪቻርድ ካንቲሎ የተባለ ግለሰብ የመጀመሪያውን የኢንተርፕረነር ቲዮሪ ደቨሎፕ አድርጎልን ነበረ። እሱም ዲፋይን ሲያደርገው ኢንተርፕረነርን ሪስክ ቴከር ነው ብሎ ነበረ። ለምሳሌ በሚታወቅ ዋጋ ገዝተው በማይታወቅ ዋጋ የሚሸጡ ነጋዴዎች ወይም ገበሬዎች በማለት ይገልጻቸው ነበረ። እዚህ ላይ ምንድነው አንድ ነጋዴ የሆነ እቃ ለምሳሌ አንድ ደርዘን ደፍተር ገዛ ብንል ያን ደርዘን ደፍተር ገዝቶ መስከረም ላይ ገዝቶት በጥሩ ዋጋ ያወጣልኛል ብሎ አትርፎ ሊሸጥ አስቦ ግን ህዳር ወይ ታህሳስ ላይ ከጠበቀው ይጨምርልኛል ብሎ ከጠበቀው ዋጋ በታች ሊሸጠው ይችላል። ስለዚህ ይሄ ሰውዬ ኪሳራውን ተቀብሏል ማለት ነው። ሪስክ ቴከር የሚለው ያን ስለወሰደ ነው። በዚሁ ዓመተ ምህረት the other development during the 18th century is the differentiation of the entrepreneurial role from capital providing role. እንግዲህ በዚህ በ18ኛው ክፍለ ዘመን ሁለተኛ የተሰራ ዴቨሎፕ የተደረገ ነገር ነበረ። እሱ ምንድነው ስራ ፈጣሪነት ወይም የስራ ፈጣሪነት ሚና ከካፒታል አቅራቢነት ሚና የመለየት ስራ በ18ኛው ክፍለ ዘመን ተሰርቶ ነበረ ማለት ነው። in the late 19th century and early 20th century the view was economic. An entrepreneur organizes and operates an enterprise for personal gain. በ19ኛው ክፍለ ዘመን መገባደጃ እና በ20ኛው ክፍለ ዘመን መጀመሪያ ላይ ስራ ፈጣሪው ለግል ጥቅም ስራ የሚሰራና የሚንቀሳቀስ ተብሎ ይገለጽ ነበር። እዚህ ላይ ያው ለግል ጥቅም እንደሚንቀሳቀሱ ነው በ19ኛው ክፍለ ዘመን መጨረሻና በ20ኛው ክፍለ ዘመን መጀመሪያ ላይ የሚነግረን። middle 20th century the notion shifted to the entrepreneur as an inventor or innovator whose function is to reform or revolutionize the pattern of production by exploiting new inventions or technological possibilities. በ20ኛው ክፍለ ዘመን አጋማሽ ጽንሰ ሐሳቡ ወደ ስራ ፈጣሪው እንደ ፈጣሪ ወይም አዳዲስ ፈጠራዎችን ወይም የቴክኖሎጂ እድሎችን በመጠቀም የምርት ዘይቤን ለመለወጥ ወይም አብዮት ለማድረግ ወደሚሰራ ሰው ተለወጠ ይለናል። እዚህ ላይ የምናየው እንግዲህ የቴክኖሎጂ እድሎችን መጠቀም ተጀምሯል ማለት ነው እና ደግሞ አዳዲስ የሆኑ የምርት ዘይቤዎችን የማመንጨት ሐሳብ in the middle 20th century ተነስቶ ነበረ ማለት ነው። ጠቅለል ስናደርገው from the historical development it is possible to understand the fact that the perception of the word entrepreneur was evolved from managing commercial project to the application of innovation or creativity in the business idea. ከታሪካዊ አመጣጡ የምንረዳው የስራ ፈጣሪነት ቃል ግንዛቤን ከንግድ ፕሮጀክት አስተዳደር ወደ ፈጠራ ወይም የፈጠራ ችሎታ በንግድ ሐሳብ ውስጥ መተግበር መሸጋገሩን መረዳት ይቻላል። እንደተመቻችሁ አልጠራጠርም። ስለዚህ ቻናሉን ሰብስክራይብ አድርጉ እና ኮርስ የምሰራው በእናንተ ትዕዛዝ ስለሆነ ኮሜንት ላይ እንድሰራላችሁ የምትፈልጉትን ኮርስ ጻፉልኝ። ለዛሬ እዚህ ላይ ይበቃናል። አመሰግናለሁ።